እድሜ የምንቆጥርበት መንገድ የተሳሳተ ነው ብዬ ነው ማስበው። ከኖርኩት እድሜ ጨመርኩ አይደለም የሚባለው። ብዙ ጊዜ ልደት ስናከብር እድሜ ጨመረ፣ አሁን እኮ 29 ሞላው፣ አሁን 35 ሞላው እያለ ነው ሰው የሚቆጥረው። እድሜውን አይታችሁ ከሆነ እድሜ ጨምሮ አያውቅም። በታሪክ ላይ እድሜው የሚጨምር ሰው የለም። እድሜ ይቀንሳል እንጂ አይጨምርም። ለምሳሌ እኔ 26 ዓመት ኖርኩ ማለት ቁጥሩን መጨረሻውን አላውቀውም እንጂ 60 ከሆነ ከ60 ላይ 26 ቀነስኩ ማለት እኮ ነው። ልክ ውሃ በኩባያ ውስጥ አድርጋችሁ ግማሹን ስትጠጡት ግማሽ ጨመርኩ አይደለም የሚባለው፣ ግማሽ ጨረስኩ ነው የሚባለው አይደለ? ልክ እንደዛ ህይወትም በኖርነው ቁጥር እያለቀ የሚመጣ ነገር እንደሆነ የሚያሳይ ነው። እኔ በግሌ ነገ እንደሚሞት ሰው አንድ አመት እንደቀረው ሰው በጣም በፍጥነት ነው ብዙ ነገሮችን የምሰራው። እድሜ እያለቀ እንደሄደ ሰው ሁሉ ጊዜ ስለሚሰማኝ የቀረኝ ነው እንጂ ያለው የጨመርኩት የለም። እድሜ የምንቆጥርበት መንገድ የተሳሳተ ነው ብዬ ነው ማስበው። ከኖርኩት እድሜ ጨመርኩ አይደለም የሚባለው። ብዙ ጊዜ ልደት ስናከብር እድሜ ጨመረ፣ አሁን እኮ 29 ሞላው፣ አሁን 35 ሞላው እያለ ነው ሰው የሚቆጥረው። እድሜውን አይታችሁ ከሆነ እድሜ ጨምሮ አያውቅም። በታሪክ ላይ እድሜው የሚጨምር ሰው የለም። እድሜ ይቀንሳል እንጂ አይጨምርም። ለምሳሌ እኔ 26 ዓመት ኖርኩ ማለት ቁጥሩን መጨረሻውን አላውቀውም እንጂ 60 ከሆነ ከ60 ላይ 26 ቀነስኩ ማለት እኮ ነው። ልክ ውሃ በኩባያ ውስጥ አድርጋችሁ ግማሹን ስትጠጡት ግማሽ ጨመርኩ አይደለም የሚባለው፣ ግማሽ ጨረስኩ ነው የሚባለው አይደለ? ልክ እንደዛ ህይወትም በኖርነው ቁጥር እያለቀ የሚመጣ ነገር እንደሆነ የሚያሳይ ነው። እኔ በግሌ ነገ እንደሚሞት ሰው አንድ አመት እንደቀረው ሰው በጣም በፍጥነት ነው ብዙ ነገሮችን የምሰራው። እድሜ እያለቀ እንደሄደ ሰው ሁሉ ጊዜ ስለሚሰማኝ የቀረኝ ነው እንጂ ያለው የጨመርኩት የለም።